በአላህ ላይ ተወኩሉ ሲድቅ የሆነው ሰው በአላህ ላይ በቃ እርግጠኛ የሆነ ሰው በአላህ ላይ መመካቱን እውነተኛ መመካት ላይ የሆነ ሰው የተመካበትን ወይም ደግሞ እደርስበታለሁ ብሎ ያለመውን ነገር ማግኘቱ አይቀር። ሱብሃንአላህ። ብዙ ጊዜ ይህንን በህይወታችን የምናየው ነው። የሆነን ነገር በጣም ፈልገ ነው አምርረን ዱዓ ያደረግንበት ነገር ተሳክቶ የምናይበት ብዙ አጋጣሚዎች አሉ። ልባችን ላይ ያለ በአላህ ላይ ያለ መወከል ከዛ ደግሞ ለዛ የምናደርገው ኤፈርት ድካማችን ጥረታችን ወደምንፈልገው ነገር ያደርሰናል። ሲድቁ ተወኩል አንድን ነገር ለማግኘት አንዱ ሸርጥ ነው ማለት ነው። ምንም ሊሆን ይችላል። ለእለት ጉርስ የሚነይት ለንግስና የሚነይት ሲድቅ ካደረገና ለዛ ከሰራ ከታገ በአላህ ላይ ደግሞ ያለው መመካት ከፍ ካለ እዛ ነገር ላይ የመድረስ እድሉ ከፍተኛ ነው ማለት